ክብርት አዳነች አቤቤ የድሃ እናት ከችግር ያወጣችን የድሃ እናት የድሆች እናት ወይ መልካም በዓል። እሺ ልጆቹ እንዳይደርሱ በጉጂ ሁሉ እሺ ውለታው ካልተረሳም አገር ያገለገሉበት እግዚአብሔር እኔ አሁንም እናንተን ነው የማመስግነው። እግዚአብሔር እንጀራችሁን ከፍ ያድርገው። የድሆች አባት ከችግር ላቀቀችን አዳነች አቤቤ እናት ስታወጣ ስም ታውቃለች። አዳነች ከችግር አዳነችን። እኔ በአንደበቴ ዛሬ ከመቃብር ነው የተነሳሁት። እንደዚህ ያለ መንግስት አይቼ አላውቅም። ኑሩ፣ ለዘላለም ኑሩ። እናት ስም ስታወጣ ክብርት አዳነች አቤቤን አዳነች አለቻት። አዳነችን ከችግር አዳነችን፣ ዓለም አሳየችን። እንደዚህ ያለ በግ እያቀረበ ሙኩት እያቀረበ ዶሮ እያቀረበ ዱቄት እያቀረበ ዩኒፎርም ልጆች ቁርሳጭ እያበላ ምግብ እያመገበ እንደዚህ ያለ መንግስት አይቼ አላውቅም። ኑሩ፣ ለዘላለም ኑሩ። አዎ ለዘላለም ኑሩ። ያኑራችሁ። በእውነቱ ከሆነ ወገኖቼ እንደምታዩት ሳይሆን ለዚች ሀገሬ እኮ ብዙ ሰርቻለሁ። በኢህአዴግም ዘመን ሶማሌ ጦርነትም በታንኩም በክላሹም በመትረየሱም ተዋግቻለሁ። ለሀገሬ ሰርቼላታለሁ። ምንም አይቆጨኝም። ከችግር አዳነች። ልጆቻችን ቁርስ አናስብም፣ ምሳ አናስብም፣ ደብተር አናስብም፣ ዩኒፎርም አናስብም። በእውነቱ የትኛው መንግስት ነው ይህንን ያደረገልን? በእውነቱ ከሆነ እኔ እንዴት ብዬ እንደምናገር የእናንተን ውለታ ዓለም ናቸው። ዓለም አሳዩ። ንገሱ። የእነዚህ ልጆች አምላክ ይጠብቅሽ። የእነዚህ ልዱ አምላክ ይጠብቅሽ፣ ከክፉ ይጠብቅሽ። እድሜ ጤና ይስጥልኝ። አመሰግናለሁ። በገንዘብ ዳቦ በመግዛትም የተባበሩትን በሙሉ አመስገኝ። እድሜ ጤና ይስጥሽ። ከመጠለያ ወደዚህ እድሜ ይስጥሽ፣ እድሜ ጤና ይስጥሽ። እማዬ አመኛለሁ። የድሃ እናት ነሽ። እዛ ቤት ካልሆነ የወዳደቀ ውስጥ መውጣት ተመስገን ነው። ደስ አላችሁ? ያምራል ቤቱ። የድሮውን በደንብ ታውቀዋለህ እንዴ? የፈረሰው አስታውስከው? ጽድት ያለ ነው። ከተረሳንበት ሰው ወደ መሆን ሰው ከሆን ሰው ያለ ክብር ምስጋና ለእናንተ ነው። ቤት ማረፊያ ታገኛለህ። ስለተገበራችሁ ስለጎበኘታችሁ እንደኔ አይነቱን አሳዳችሁ አይታችሁ ስለጎበኛችሁ እድሜና ጤና ፈጣሪ ይስጥልኝ። በጣም ነው የማመሰግነው። ይህን እድል አገኛለሁ ብዬ መቼም አላሰብኩም። እግዚአብሔር እድሜና ጤና ይስጣችሁ። ከጠቅላይ ሚኒስትር ጀምሮ እናንተን ጭምር ተባረኩ። በጣም ነው የማመሰግነው። መልካም በዓል ለሁላችን። በረከት መሆን እንዲህ ነው። ጽድት ያለ ለእናንተ ስላሰባችሁበት ነው እዛ ሆነ ይቻላል። መልካም በዓል። እንዴት ነሽ? እንኳን አብራ አደረሰን። የበዓል ይዘን መጥተናል። ቤት ብቻ አይደለም። እንዴት ነሽ? ደህና ነሽ? ስንት ዓመቱ ነው? 9 ዓመት። አዎ
በክብከት 724 በሚገርም የከተማችን ሁለንተናዊ ልማት ወደፊት በማምጣት ደከመኝ ሰለቸኝ ሳይሉ ብርድ ሐሩር ፀሐይ ሳይሉ በቁጥር የሚሰሩ ጉልበት ያድርግላችሁ። አትፈሩ። አንዳ እንባ የታበስኩ እኔ ነበር ያለቀስኩ። ያለፈው ቤት ውስጥ ስላለሁ አሁን ዝንጥ ብዬ አሁንም አብዮ ወደ ላይ ይሁን፣ ወደ ላይ ይሁን። ጉልበት ይሁንልሽ፣ ጉልበት ይሁንልሽ። እናት ከጉልበታችሁ ይያዝ፣ ይያዝ። አሁንም ጉልበታችሁ ይበረታ፣ ልጆቻችሁ ይኑሩ፣ ክፉ አይንካችሁ። አይተማነው አይተናል፣ ባልተማነው በልተናል። ጥሩ ቤት ውስጥ ነው ብለው ክፉ አይንካችሁ። ልጆቼ ኑሩልን፣ ኑሩልን። የሰላም የስምም ሀገር ይሁን፣ የፍቅር ይሁን። የእናታችሁ ፊታችሁ ቆመ እናንተ ሲመድ ፊታችሁ ላይ ቆመ እናመሰግናለን እንግዶቻችን።